ኢትዮጵያ ድንቅ አገር ናት። ህዝቦቿም ውብ ህዝቦች ናቸው። ዛሬ ኢትዮጵያ ዜጎቿን የምትፈልግበት ወቅት ላይ እንገኛለን። ተጋግዘውና አጠንክረው የሚሰሩ ልጆቿ የደህንነት ከለዋን ከላዩ ላይ ገፈው የክብር ካባ እንዲያጎናጽፏት ትሻለች። ሀገርና ህዝብን ወደ ብልጽግና ከፍታ ማማ የማውጣት በኢኮኖሚና በፖለቲካ ወደ ተሻለ ምዕራፍ በፍጥነት የማሸጋገር ኃላፊነት የማንም ሳይሆን የዚህ ትውልድ ኃላፊነት ብቻ ነው የሚሆነው። ወገኖቼ ፍቅር፣ መደመር፣ ትዕግስትና ይቅርታን ታጥቀን ኢትዮጵያን ለኢትዮጵያውያን ብቻ ሳይሆን ለሌሎች አገራት ምሳሌ እንድናረጋት የተበደላችሁት ካለ ይቅር ብላችሁ ያኮረፋችሁት ካለ ትታችሁ በፍቅር ስሜት ኦሮሞ፣ አማራ፣ ትግራይ፣ ወላይታ፣ ሲዳማ፣ አፋር፣ ሶማሌ ሳትሉ ብትተባበሩ እኛም ባገኘነው እድል ከልብ ሳንሰርቅ በታማኝነት ብናገለግላችሁ ኢትዮጵያ ታላቅ የመሆኗ የማይቀየረው ወቅት አሁን ነው። በጥላቻ የበለጸገ በፍቅርም የቆረቆዘ ህዝብ የለም። በመለያየት ያሸነፈ በመተባበርም የከሸፈ ሀገር በታሪክ ውስጥ ታይቶ አይታወቅም። በስንፍናና በሌብነት የከበረ በትጋትና በደግነት የከሰረ ማህበረሰብም ታይቶ ሰምቶ አይታወቅም። የችግር ዘመን አልፎ ሀገራችን በብልጽግና ማማ ላይ ወጥታ ከልጆቿ ተርፋ የሌሎች መጠለያ የምትሆንበት ጊዜው ሩቅ አይደለም። አሁን በአገራችን ሊጠፋ የማይችል የለውጥ ችቦ ተለኩሷል። ዳር ቆመን የምንታዘብበት፣ የምንነቃቀፍበት፣ የምንቃወምበት ጊዜ ሳይሆን ሁላችንም የየበኩላችንን ድርሻ ለመወጣት ባለን ሁሉ አቅም፣ ገንዘብ፣ ዕውቀት፣ ችሎታ በአንድነት ተደምረን ሀገራችን ወደ ብልጽግና ግብ ለማድረስ መሮጫ ትክክለኛው ጊዜ አሁን ነው።